ውይ ሳነግር ስለኔ ሚስትማ አይወራ እሷን ነገርማ አቱ እቤት ስገባ ሁለት ግራግር ካልሲ አርጋ ነው የምትጠብቀኝ ድሮ ሳገባት እኮ በርድ ነበረች አሁን በረረች አሁንም አጨጓሪ ተከተለ ለትዳር በስማ ምግብ ራስ በላ ይሄው አልጠጋ ብለኛል የኔዋማ እንኳን ያረሰኝ ሽመተ ማይሽልም ያባሰማ ለበለኛ ጓደኞች ሚስቶች ያታውቃል ማኔራቸው እፍራቸው ሁሉ ነገራቸው አንተ ነገር ይታቃለ ገና ለገና 10 ሺህ ብር ሰጠው ብለህ ነው ምን ከምን እንዳረገው ነው ምን ቀቢስ ሰጥቼ ማኔር ሊቀርብኝ ነው አናግረኝ እንጂ ወዴት ነው የምትሄደው አቤት ደወለችልህ ወይስ ያንን ጃምቦል ታቃር አይሰረችሽም እንዴ ሁሉ ጊዜ መጨቃጨቅ ባክሽ ወረዘ ሂጂ ትመለሳታለሽ መግቢያን ፈልግ የሱስ ምንድን ዝም ይላል እስኪ ስለአንተ ሚስት ደግሞ እንስማ ስለኛ ሚስቶች እኮ ተመስተጥክ በሐሳብ ቤት ሂደህ ነው እስቲ ደግሞ ያንተ እንስማ የኔ ሚስት በጣም ሲበዛ ደግና ሩሩ ሴት ነች ሰው እንዴት ካፉ አንድ መጥፎ ቃል አይወጣም መታደል አይደል ታዲያ ታደለክ ያንተ ሚስትም ከድሮ የሚበሰለሽ ናት ውዬኔዋ ምን አለ እንዳንተ የተባረከች ሚስት ሰጥቶ የሚሆን ኖሮ ያው አንደኛችንን አግብተናል እንጂ ምን ይደረጋል አይቀየር ቃል ኪዳንና ፍቅር ከጊዜ ቅያሜ እንደማይበልጥ አትርሱ የቤታችሁን ገበና ለማንም አትዝሩ ሚስቶቻችሁን ደግሞ ውደዱ አክብሯቸው ቤቱን ትችልልኝ ነው የኔ ፍቅር ብለህ ታስቀረኝ ነው እሺ በዚህ ነው ኧረ ቻው በለን መልካም ቀን